ሞገስን ፖሊሶች እያደኑት ነው። ሞገስን በፖሊስ እየተፈለገ እንዳለው ደውሎ ዝና ለመድብል ነገረው። መድብልን ደግሞ በሁለት መካከል ነው ያለው። ወይም ለትህትና አሳልፈ ስጠኝ ወይም ደግሞ ለሞገስን አሳስረዋለሁ። ባለፈው የገደለውን ቪዲዮ ቀድቻለሁ፣ እሱን አሳልፌ እሰጣለሁ። ትህትናን አሳልፈ እኔ ትህትናን እንዴት ለዝና አሳልፌ እሰጣለሁ ብሎ እሱንም እንዳይሰጥ እየተጨናነቀ ነው ያለው። ቅድስትን ደግሞ ሁሌ የምታስበውና የምታቅደው የነበረው ህልሟ ተሳካላት። ዛሬም ብሩክን ለቅድስት የታገቢኛለሽ ፕሮግራም አዘጋጅቶ ታገቢኛለሽ ወይ ሲላት፣ እንዴ በህልሜ ነው ወይስ በውኔ ነው ስትል፣ በህልምሽ ብትሆኝም አንቀሰቅስሽም አይዞሽ ስትላት ምሳሌ፣ አዎ ምሳሌዬ በህልሜ ቢሆንም እንዳትቀሰቅስኝ። ብሩክን ደግሞ እንደ ባል ሳይሆን እንደ ባሪያው እንዲያገለግላት ቃል ገባላት። እንዴ ህልሜ አሳካው ብሩክን፣ የእውነት ነው ህልሜን አሳካው አረከው ስትለው፣ አዎ አረኩት አላትና በደስታ ሞላት። ያቺ ማህሌት ራስ ወዳድነት የሆነች ከትዳርዋ ብር ያስፈለጠችና ንብረት ያስፈለጠች ዛሬም አልተኛ ብላለች። ዛሬም ያችን ሰራተኛ ያችን ራስዋን ያደረገችው እኔ ቁጭ በምልበት ቦታ እሷ ቁጭ ብላለች እና እንዴት እንደዚህ አይሆንም፣ አሁንም የተንከስስ ስራዬ እሰራለሁ ስትል ቀጠለች። ለጓደኛዋ ደግሞ እንደዚህ ወደ ባለፈው ያገኘሁት ሰውዬ ሄጄ ብርን እጠይቀዋለሁ ስትላት፣ ምንድነው የምታረግበት ብር ስትላት፣ እበቀልበታለሁ አለቻት። ለምንድነው እንደዚህ የምትበቀዩ? ለማንስ የምትበቀዩ ስትላት፣ ሁሉንም ነገር በውሸት ነገረቻት። እኔ ልጁን እንደ ልጄ እያየኋት እንደዚህ አደረገኝ፣ ለቅድስት ወዶ ለእኔ ግን አስወጣኝ ስትላት በውሸት ሁሉንም ነገር ነገረቻት። እሷ ደግሞ እውነት መስሏት እንደዚህ ስለምንድን ነው የሚያረግሽ እንዴ? አንቺ ጥሩ ሚስት እኮ ነሽ፣ ለምንድን ነው እንደዚህ የሚያረግ ስትል ነገረቻት። በኋላም እሷን ወደ ሰውየው ደውላ የትና ላገኘ ፈልጋለሁ ስትለው፣ እሷ ደግሞ ያሰበችውና ያቀደችው የቅድስትና የብሩክ ሰላምን ለማደፍረስ ነው የእሷ እቅድ። እንዴት እተኛለሁ፣ እሰራላችኋለሁ፣ እነዚህ ሁለቱንም የሰላማቸው ወደ ገደል እከተዋለሁ ስትል ነበረ። ከኋላም እሷን ሄዳ ሰውየው ስታገኘው ጥሩ ሰው መስላ ቀረበችው። ከኋላም አብረው እየጠጡ አመሹ። አንቺ እኮ የልቤ ሰው ነሽ፣ እንዴት ነው ያማረበሽ፣ ነይ እንጠጣ ብለው አብረው እየጠጡ ሳላ በኋላም መጨረሻ ላይ ወደ ክላስ ይዟት ሲገባ እሷን ደግሞ ተንኮሏ አያልቅምና ስራዋ ነው። እሱ ወጣ ሲልንስ እሷን ደግሞ ካሜራ ደብቃ አስቀመጠች። እሷ ፍላጎቷ ከሱ ጋር መተኛት ሳይሆን ብር እንዴት አርጌ ነው የምቀበለው፣ ለሁለቱም ብር ስታገኝ የሁለቱም ሰላም ማደፍረስ ነው ስራዋ። እሱንም እንደዚህ ታረጋለች ብሎ ሳያስብ ነይ እንጂ ጠጋ በሌ፣ ለምንድነው እንደዚህ የምታፍሪ ድንግልነሽ እንዴ ስላት፣ አይ እንደዚህ እኔ አይናፋር ነኝ ስትለው፣ በል ትንሽ ልብሴ እስከማወልቅ ድረስ መውራቱን አጥፋልኝ ብላ ትታው ውልቅ ብላ ወደ ቤቷ ሄደች። የማህሌትን ስራ አላወቀምና ሰውየው ወዴት ሄደሻል ነይ እንጂ ሲል መብራት አብርቶ ሲፈልጋት ያችን የውስጥ ልቤ ነሽ አንቺ ትለያለሽ ሲላት የነበረች ሴትዮ የውስጡ ልቡ ሳትሆን ሌላ ሆና ናት ያገኛት። እሷን ደግሞ ወደ ቤቷ ገብታ አሁን እናያለን እስኪ በዚህ ቪዲዮ ምን ያህል ብር ነው ማስመጣው ብላ ቪዲዮዋን ይዛ ወደ ቤቷ ቁጭ ብላ ቪዲዮን ስታየው ነበረች። ይመስለኛል ሚስት ካለው ወደ ሚስቱ ልካ እንድታስፈራራው ነው የፈለገችው፣ ብር እንድትቀበል። ዝናን ደግሞ ጎንበስ ብሎ መኪናው እያስተካከለ ሳላ ያኛው ዘበኛው ደግሞ መጥተው አስተነገጠው። ለምንድነው የሚያስተነገጥከኝ ስለው፣
አይ ዝና ላስደነግጥህ ፈልጌ አይደለም አልነበረም ሲለው፣ ለምንድነው ከዚህ ሀገር ውጣ አላልኩም እንዴ? ምን ትሰራለህ እዚህ? ለምንድነው እንደዚህ የምታረገው ሲለው ብሎ ሲነግረው፣ አይ እኔ እኮ ብር የለኝም፣ ልጆች እኮ አሉኝ፣ ሚስት እኮ አለችኝ፣ ምንድነው ማረገው? እንዴት ብዬ ነው ከዚህ ሀገር የምወጣው? ዝና እባክህን ርዳኝ፣ እባክህን ርዳኝ ብሎ ሲለምነው፣ አንተ ሰውዬ መሞት ነው የፈለግከው? ካጠገቤ ራቅ፣ ከዚህ ሀገር ውጣ ብዬህ አልነበረም እንዴ? ብሎ ጮክ ብሎ ዝና ዘበኛው ከሀገር የፈለገበት ዋና ምክንያት ያልሞተ ሰውየው ቪዲዮ ይዞ ለሞገስን አሳስሮ ልውላን ለመውሰድ ነው እቅዱ። ከዚህ ሀገር ቶሎ ብለህ ውጣ፣ ሰዎቹን እንዳያውቁ፣ እንዴት ብለህ እንደዚህ ትንቀሳቀሳለህ ሲለው፣ እኔ እኮ ፊቴን ሸፍኜ ነው የመጣሁት፣ ማንም ሰው አያውቀኝም። ደግሞ ብር የሰጠኝን ባለፈው ወደ ባንክ አስገብቼዋለሁና ቤተሰቦቼን ምንድነው ማረገው? ትንሽ ብር ስጠኝ ስለው፣ አንተ ሰውያ ዝም ብለህ ውጣ፣ ቤተሰቦችህን እኔ አለው ለኔ ተዋቸው ሲለው፣ በደስታ ተመልቶ እኔ ችግር የለብኝም እወጣለሁ፣ የቤተሰቦቼን የልጆቼን ግን አደራ ብሎት እንዲወጣ ተስማማ። ብሩክን ደግሞ ቀለበትን ስላሰረላት መጥቶ ወደ ቅድስት ጠጋ ሲል፣ አይ ብሩክ ምን እያደረግክ ነው? ተው እንጂ ስትለው፣ እንዴ አንቺ እኮ አሁን እኮ ምስቴ ነች፣ ለምንድን ነው እንደዚህ የምትል ስላት፣ እንዴ ብሩኬ ተው እንጂ ቀለቤት አስራልኝ እንጂ አላገባኸኝም እኮ ስትለው፣ ተይ እንጂ ተይ እንደዚህ አትበይ ሲላት፣ አዎ እንደዛ ከፈለክ ቤተሰቦችህን ወደ ቤተሰቦቼ ላክና አግባኝ ስትለው፣ ኦኬ አገባሻለሁ ችግር የለውም አላት። ከዛም አብረው ወደ ውጭ ወጥተው እንዲያሳልፉት ውጭ ወተን እራት እንብላ ሲላት፣ እንዴ የኔስ አልጣፈጣችሁም እንዴ? ምንድነው እራት ውጭ እንብላ የምትለኝ ስትለው፣ እረ ያንቺስ ይጣፍጣል፣ ግን ወደ ውጭ ወጣ ብለን ካንቺ ጋር ጥሩ ጊዜ ማሳለፍ ስለምፈልግ ነው ሲላት፣ አይ እኔም ካንተ ጋር ጥሩ ጊዜ ማሳለፍ እፈልጋለሁ ስትለው፣ በቃ የማታ እራትን መጋበዝን ተቀብለሽዋል ሲላት፣ እንደተቀበለችው ነገረች። ግን ሞገስ የእራት ልብስ እኮ የለኝም ስትለው፣ ችግር የለውም ወጣ ብለን ገዝተን እንመጣለን ብለው አብረው ሄደው ገዝተው ተመለሱ። ልብሳቸው ሲቀያየሩ አባዬ የት ልትሄዱ ነው ስትለው፣ ከቅድስት ጋር እራት እንበላለን ሲላት፣ እንዴ ከኛ ጋር መሄድ ፈለግሽ እንዴ ሲላት፣ አይ እኔ አልሄድም ዛሬ የእናንተ ጊዜ ነው ችግር የለውም ግን አባዬ አንድ ነገር ልንገርህ፣ ለቅድስት መቼ ነው ምታገባት? እማዬ ብዬ መጥራት እፈልጋለሁ ስትለው፣ አሁን እማዬ እያልሻት አይደለሽም እንዴ ሲላት፣ አይ አሁን እኮ ፎርጅት ነው እማዬ ምላት፣ ካገባሃት ግን እማዬ እላታለሁ ሲላት፣ ለእናት ደግሞ ፎርጅትና ኦሪጂናል አለው እንዴ? አዎ ኦሪጂናል እናት ከሆነች ከአባት ጋር ትተኛለች። ፎርጅት ከሆነች ግን ከአባዬ ጋር አትተኛም። ከዛ ቅድስትና ብሩክ አብረው እራት ሊበሉ ሄደዋል። ዳጣን ለምሳሌ እራት ልትሰራላት እንቁላል ወደ ክሽን ገብታ ስልክ ስታወራ የጣደችን እንቁላል አረረ። ከዛ ሸትታት ስትመጣ ምሳሌ ምንድነው የሚሸትተው ስትላት፣ እችኛዋ ደግሞ ምንም አልሸተታትም፣ ምንም አልመሰላትም። ምንድነው የሚሸትሽ ደግሞ ስትላት፣ መታ ስታየው እንቁላልን ወደ ክሰል ተቀይረዋል። አረ ዛሬ ሙያሽን አድንቄልሻለሁ ስትላት፣ እውነት መስሏት ደስ ፈገግ እያለች፣ የእውነትሽ ነው ምንድነው ስትላት፣ እንዴ እንቁላልን ወደ ክሰል ስለቀየርሽ ነዋ ስትላት፣ መድብልን ደሞ ስልክ ተደውለበት ስለነበረ ተናዶ ወደ ቤት ገባ። ምን ሆነህ ነው ሲሉት፣ ሞገስን በፖሊስ እየተፈለገ ነገራቸው። በሚቀጥ ሞገስን ይዙታል ወይ ከሀገር ይወጣል? አብረን ምናየው ይሆናል። እስከዛ ቸር ቆይልኝ። እወዳችኋለሁ።